أنا ملكة الموطة اللي بكسر جبوطة اللي نو بس بتنالا أمين سالك إني تلمي الملسم قصبان يكورد هذا تسفين نوكا أجلمتشو تسفين أجلمتشو يا من ذي النجار كويس سافر لنا مرات يلبى لما شاطرين يا تيمت وانا بقى بليز بنا أنا المدرسة بقى برا يقول لي تأجلني يا تمالي جمزاري سالك يا تمالي نعم بقى يا بليز بنا ترى قالنا سمعي من المدرسة بنا أشيز تدرالوي الله رمزني تمسي معنا بس يفكر مرة أصلا بتشوف أنا وكان بطلع لك مالك ويا بنا أبي زاك سنة نقرأ كيف مالي قبل كويا بنا ترى يعني كل عند أسبينه كفاجي لين كفاجي مين كفاجي هلو كفاجي شو بليس عندي هلو كفاجي صبر ولا مقابل كفاجي لين كفاجي هلو يكفى هلو يكفى ምንድነው አሚ ምንድነው የተፈጠረ ያለው ትንሽ ስለደከመው ነው አሞት ነው በእናትህ ነይ ጉጆይ አናግሬሽ ልትይ ልልሻለሁ ነይ ጉጆይ አታብሪብኝ መብራት ነው አናግሬሽ ነው ወጥቼ የምሄድልሽ ምንድነው በዚህ ሰዓት የደን ሰላም ያነሳሽ የትኛውም ሰዓት ለኔ ልዩነት የለውም ሰላሜን ያሳጣሽኝ ይል ያ ምን ነው ደህና እንዴት ነው ምንድነው እንደምወድሽ ያውቀሽ ነው እንደምወድሽ ስለምታውቂ ማለት ነው እንግዲህ እሱን ልቀቂ እንደምወድሽ ስለምታውቂ ልጅ እንደምወድ ስለምታውቂ ነው ወይ እንደዚህ ያደረግሽ ይሄን እንዴት ታደርጊያለሽ ምን ምንድነው ቆይ ያደረኩሽ ነገር ነገር ያደረኩሽ ነገር ምንድነው አለቀሁም እኮ በህልሜ ነው ምንድነው ነገሩ ያ ሰላሜን ያጣው ኤለን አንድ ተስፋ ነበረኝ እሱንም ነጠቅሽኝ ይለ እኔ እኮ አንቺ አለሽልኝ ከአንቺ ጋር ህይወት ጀምራለሁ እያስቤ ነበር ወረሱን ማሳጣሽ ያው ተረጋጋ ምንድነው ቆይ ይሄ ምንድነው ምን ሆነ ነው ዞር በል ከከለ ያው ተረጋጋ በቃ ተረጋጋ እኔ እኮ ስደውል አታነሳም ምንድነው ቆይ ችግር አምጣው ይሄን ነገር አምጣው እልልቀቂው በዚህ ሌሊት ምንድነው የምትሰራው አሚ ምንድነው ያደርጋለሁ አንቺም ብዬሽ ነው አንቺ ለማናገር ነው የመጣው ሌሊት እኮ ነው ዝም ብለህ እኔና እኔን ስሚ በቃ የሆነ ነገር ብትሆንስ ቆይ እኔ ምንድነው የሚወጣኝ ምንድነው የምታስበው ቆይ አንተ አንቺ ለኔ ተጨንቀሽ ይለ አንቺ ለኔ አስበሽ አንቺ ለኔ ተጨንቀሽልኝ ነው ይለ እኔ እኮ አልተኛውም እኮ ምን አድርጌሽ ነው ምንድነው የበደልኩሽ ነገር መልሽልኝ ምንድነው እንደዚህ ስትሆን ማየት አልፈልግም هذه عبير ما تحب الزحمة بس تهون عشان الهبة بكاشي تنس تنس سمعي እኔ እኮ ስለምወድ ነው አውቃለሁ አትቻለሁ ከመጀመሪያው ሰዓት ጀምሮ አንቺ ነኝ አትወጂኝ እኔ በጣም ነው የምወድ ስማኝ እንደዚህ አትሁን እንደዚህ አትሁን እኔ ማምቶጂኝ መስሎኝ ነበር እንደዚህ አትሁን አረገዝኩልህ ስትይኝ የምርሽን መስሎኝ ነበር ይላል አይቀርም እኮ እኔ እኮ በቃ አንተን ለማጣት ነው ሁሉ ነገር ያደረኩት ይሄን ስለምትጠይቅ ማለት ነው ትበቀኝ ነው ልትጎጂኝ ፈልግሽ ነው ይላል ልትጎጂኝ ነው እኔ ለመጉዳት ስትይ ነው ይላል ይሄን ነገር ያለው ተረጋጋ ውሃ ላምጣልህ አልፈልግም በቃ ነው እወጣልሻለሁ ነው ተረጋጋ ወዴት ነው የምትወጣው ምን ስትይ ነው ያሰብሽው ለምን እኮ ነው ሰዓቱ እመለከትሽ የሚለኝ እሱ አይመለከትሽ ነው ጉጂ በልሽልኝ እሺ ተረጋጋ ምን ስትይ ነው ያሰብሽው እሱን ነው መስማት የምፈልግ አንተ እኮ ከሷ ጋር ነበርክ እንዴ ቦንስ ማለት ነው ምን ማለት ነው አርባ ምንጭ እኮ ከሷ ጋር አጥተሽ ነው ወይ አንተ እንደሌላ ሰው ጋር ማሰብ አልፈልግም በደካማ ጎን የመጣሽ ለዛ ነው መልሽልኝ ለዛ ነው አይደል እኔ ያው ለአንድ ቀን እንኳን ናፍቀኸኝ ነበር ተረዳኝ ናፍቀኸኝ ነበር በቃ ናፍቀኸኝ ነበር በዚህ ነው የምትገልጪልኝ ታዲያ ናፍቆሽ ነው አይደለም በቃ አንተ ለማግኘት ምንም ነገር ማድረግ ነበር በዛ ሰዓት ተረዳኝ ሌላ ስንት መፍትሄ ያለ አይደል ሌላ ስንት ነገር እኮ ማድረግ ትችይ ነበር አይደል
እንደዚህ ብለሽ በደካማ ጎኔ መምጣት ለምን አስፈለገሽ? እሺ በቃ ተረጋጋ። እሺ በቃ ተረጋጋት በይኝ ይለን። ሰበርሽኝ እኮ ሰባበርሽኝ ይለን። ከአንድ ሁለት ሶስት ተስፋዬን አሳጠሽኝ ይለን። ያው ገለን ገለሽኛል እኮ እኔ እኮ በቃ እኔ ህይወቴን በቃ ሀብዬ ካንቺ ጋር ጀምራለሁ ብዬ ነበር ያሰብኩት አንዴ ከመጀመሪያው ሰዓት ጀምሮ ይለን። እኔ ሌላ ነገር ምን ስንዘላዘል ምን ሳረጋግጥ እኔ አሁን በዚህ ሰዓት እንዴት ነው ማስረዳ አሁን በዚህ ሰዓት ነገር እንድታስረጅኝ አልፈልግም። በቃ ምን ስትይ አሰብሽው? ምን አድርጌሽ ነው? እሱ እንድትነግሪኝ ብቻ ነው የመጣሁት። ምንድን ነው ያደረግሽው? ኖርማል ነው ወድልሃለሁ፣ ምንም ችግር የለውም። ለምን ማስረሽ? አንተ እሷን ካንተ ህይወት እሷን ማስወጣት አለብህ። ይገባሃል? እሷን ከበታል እንዳገኘሁሽ ታውቂያለሽ አይደል? እኔ ምንም አላደረኩም። እሺ ይቅርታ ስትይ ዛሬ ነገ ያልኩሽ እንደዚህ መሆን የለብህም እኮ በቃ ችግር የለውም። ተረጋጋ በእናትህ። እንደዚህ ሆነ ማየት አልፈልግም። ተረጋጋ። ደግሞ ወድሽ ታውቂያለሽ አይደል? እኔም እኮ በጣም ማልሆነው ነገር ነበረኝ። እኔ ላንቺ ያላረኩልሽ ነገር ነበር። እኔም እኮ በጣም አንቺ ግን በላይ ሰው ደርብሽብኝ አይደል? እኔ አንተ ላይ አልደረኩም። እንዴት ላስረዳ? ስንት ነገር እየደከምኩ ይለኝ ቤተሰቦች ለማስደሰት እየጠርኩ አንቺን ለማስደሰት እየጠርኩ ይለኝ መሰረት ድረስ የሄድኩት እኮ እኔ ላንቺ ብዬ መልሽልኝ። ላንቺ ብዬ አይደል አንቺን ደስ እንዲልሽ እኮ እኔ ላንቺ ደስተኛ ለማድረግ ስንት እቅድ እንዳለኝ ታውቂያለሽ አይደል? መልሽልኝ። ዝም አትበይ፣ መልሽልኝ። አንቺ ግን ምን አደረግሽ? ከሌላ ሰው ጋር ተለጣጥፈሽ እዚህ ጎረምሳ አስተኝተሽ ስትቀልቢ አገኘሁሽ። ስንት ቀን ይበቃል፣ ይበቃል። በቃ እንዴ በቃ ማለት ነገር በቃ ጭንቅላት ውስጥ እየከተትክ ራስህን ማታስጨነቅ እንዴ? ሄለን ደጋግመሽ እኮ ጎዳሽ። ሄለን አንድ አልበቃሽ ብሎሽ ሁለተኛ እኔ እንደዛ ያደረኩት ምን ያክል ልከኛ እንደሆንኩ ታውቂያለሽ? ምን ያክል ግትር እንደሆንኩ ታውቂያለሽ? ሄለን እሺ በቃ እሺ ተረጋ። ያለኝ ገቢ ቤት ለመግዛት በቂ አይደለም ብለው ይጨነቃሉ። በቤት ኪራይ እስከመቼ ነው የምኖረው የሚለው ነገርስ ያሳስቦታል? እንግዲያውስ ለዚህ ሁሉ ጭንቀቶ እኛ ጋር መላው አለ ብንሎትስ? አዎ አሁኑኑ እኛ ጋር ብቅ ካሉ በመሃል ሳር ቤት 35 በመቶ ልዩ ቅናሽ ተደርጎባቸው የቀረቡ ድንቅ መኖሪያ ቤቶች ባለቤት መሆን ይችላሉ። እውነተኛ ቅናሽ የተደረገባቸውና ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት በመገንባት ታማኝነትና እርካታን አጣምሮ ለደንበኞቹ በማቅረብ የሚያውቁት ቴምር ሪል ስቴት አሁን ደግሞ አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ከ15 እስከ 35 በመቶ እውነተኛና ልዩ ቅናሽ በማድረግ ይዘንልዎት መጥተናል። ባለ 2 እና 3 መኝታ ከ81 እስከ 153 የካሬ አማራጭ ከ1.8 ሚሊዮን ብር ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሁኑ እንልዎታለን። ከዚህ ቀደም ቤቶቻችን የገዙት ለጥራትና ታማኝነታችን ምስክሮች ናቸው። እርስዎም በዚህ የዲፕሎማት መገኛ ሰፈር ቤቶን በኢትዮጵያ ብር ገዝተው በዶላር ያከራዩ። የምንገቶች ስታንድ ባይ ጄኔሬተር እና ግዙፍ 3 ሊፍቶች ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። ከ20 በመቶ ጀምሮ በመክፈል የእነዚህ ቤቶች ልዩ ቅናሽና ድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥር 0907 04 1652 غسول جسم عميق التغذية من دوف بتركيبة مضاعفة. አንቺ ከነገ ወዲያ የኔ ትሆኛለሽ ብዬ ነበር የማስበው። እኔ አንተ ነኝ የማንም አይደለሁም። በቃ ያንተና አንተ ብቻ ነህ። አንቺ እኔን መጉዳት ብቻ ነው የምትፈልጊው። ይለን ከኔ ምንም ነገር የለሽም። አንቺ አትወጂኝም። ይለን አትወጂኝም። ይለን ዝም በይ። አትወጂኝም። እንዴት ነው ማልወድ? ምንድን ነው የምታወራው? እንዴት ነው ማልወድ? ንገረኝ። እንዴት ነው ማልወድ? ንገረኝ። እንዴት ነው ማልወድ? ሳልወድ ነው እንደዚህ መሆኑ? ሳልወድ ነው ካንተ ጋር አስመሳይነሽ። ይለን አትወጂኝም። እኔ በጣም ነው የምወድ። እኔ እወዳለሁ። ይሄን ሁሉ ነገር እኔ ላታረግብኝም ነበር። ምንም አላረኩም። አንተ ልትረዳኝ ስለቻልክ ብቻ ነው። በቃ ምንድን ነው የምረዳሽ? እኔ ላንቺ ስንት ነገር እያደረኩኝ መልስ ስንት ነገር እኮ እየደከምኩልሽ ነበር። እኔ ላንቺ ምን ባረግልሽ ነው አንቺ የሚገባሽ? ተረጋጋ። እሄድልሻለሁ እኮ ነው የትም አትሄድም። ተረጋጋ። ስማኝ በእናትህ። እኔ በጣም ነው የምወድህ። ሲጀመር ምንም አልተፈጠረም።
አትወጂኝም አንቺ እንደዛ ያደረኩት ለምን መሰለህ? አንተ እኮ ስቃላ እንሳልከኝ እንደገና ለስርዳ ሞከሩ። እኔ አንተን ማጣት አልችልም። በቃ አንተ የኔ እንድትሆን ስለፈለኩ ነው። በእርግጥ እኮ መታወቁ ማይቀር ነገር ነው፣ ግን በቃ እሺ ተረጋጋ። እኮ ወደ እኔ ስትመለስ አረግዛለሁ ብዬ አስቤ ነው፣ ሌላ ነገር አይደለም። የሆነ እኔ ወንድ ለምን ታዲያ እንደዚህ ያደርጋለሁ? የራሱ ጉዳይ ብዬ አልተውም ነበር። ቆይ ነገር ልከኛ ነሽ አንቺ። ለዛ እኮ ነው ይልኝ አንቺ እንደረቅ ነሽ። ተረጋጋ በእናትህ ተረጋጋ። ቆይ ውሃ ላምጣልህ እና እሺ እዚህ ጋር አልፈልግም። በቃ ራሱን እንደዚህ አመጣለሁ። ወደ ቤት ነው የምሄደው። የትም አትሄድም። አሶጂ ወደ ቤት ነው የምሄደው። አሚ ደህና መንገድ ላይ ምንም አልሆነም። አስወጣኝ። ቆይ እሺ ና እሺ አስወጣኝ። ወደ ቤት ነው የምሄደው። ወደ ቤት ነው የምሄደው። የትም አትሄድም። የትም አትሄድም። እዚህ ጋር ራሱን አመጣለሁ። ምንም ነገር አልፈልግም። የለም አስወጣኝ። በቃ የትም አትሄድም። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃል አትወጂኝም። ዝም ብለሽ ነው የሁሉ ነገር ዝም ውሸት ነው። የለም አንቺ እኔን አትወጂኝም። ሰራሽልኝ። የለም በደካማ ጎኔ ገብተሽ ሰራሽልኝ። ሄለን ነይ ቁጭ በይ። ሄለን ነይ። አሚ አስወጣኝ። ቤቴ ነው ገብቼ የምተኛው። አሚ እኔን ስማኝ። በቃ እኔን ስማኝ። ሄለን አንቺን እንደጋ ማውራት ብቻ የምፈልገው ሄለን። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ። ለዘላለም በውስጤ ቦታ ستتشالو. جاهزة تتحدي الشمس؟ مع سانسلك لومينس 100 تمنحك لمعان شعر كما قرم كقالم بلاي ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ። እንዴት አድርጌ እንደማስረዳ አለ። በጣም ነው የምወድህ። አንተን ማጣት ስለማልፈልግ ነው እንደዛ አይነት ነገር ያደረኩት። እንዴት ነው ማሮድ? እንዴት አንተ ንገረኝ፣ ትወደኛለህ? ንገረኝ እስኪ። እኔማ እኮ ደጋግሜ ያሳየሁሽ የለም፣ እንደምወድሽ እኮ አሳየሁሽ የለም። እኔማ ምን ያክል እንደምወድሽ እኮ ታውቂያለሽ። አንተ እኮ ሰው ነው ያመጣሃት። ንገረኝ።
አንዳንድ እኮ ነው ያመጣው። እንዲገባሽ ፈልጋለሁ። ምን ያክል እንደጎዳሽ እንዲገባሽ ፈልጋለሁ። ሄለን እኔ እና እሱ ምንም ነገር እንደሌለን ታውቃለህ። ልጅ ነው የምትፈልገው? ና እኔ መንታውን ነው የምሰጥህ። ና ወደዚህ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ። ለዘላለም በውስጤ አሚ የምር ምን እንደምል አላውቅም። የምር ግራ ገብቶኛል። እሺ እንደው አንተን ራሱ መጥራቱ አንድ ነገር ነው። የሆነ ነገር ቢሆንስ እንደ መንገድ እኔ ደግሞ ስልክ ስደውል ታውቃለህ የተፈጠረው ስልክ አነሳልኝም ቴክስት አይመልስልኝም። በቃ ታውቃለህ ተጨናንቄ ነበር። ዛሬ እኔ ራሱ ከቤት አልወጣሁም። በጣም ደብሮኝ ነው ያልኩት ያለው ነገር ታውቃለህ። ጭራሽ ደግሞ በዚህ ሁኔታ አገኘዋለሁ ብዬ አላሰብኩም። እንዴት አድርጌ ላስረዳው? አረ ልክ አይደለም፣ የምር ልክ አይደለም እያደረገ ያለው። አረ እና በቃ ወይ አንተም እስቲ እዚህ ጋር ተኛለህ። አሁን እሱ ትንሽ እኔ ደንግጫለሁ። እንደዚህ አልጠበቅኩትም ሲጀመር። እንዴት ኧረ በስመ አብ እንደ ሆኖ ደግሞ አያውቅም። ይሄ የእሱ ማንነትም አይደለም ሲጀመር። ልክ አው ጥፋት ነው አውቃለሁ እኮ አሚ፣ ግን በቃ ሊረዳኝ አልቻለም። እሱ እንዲረዳኝ በቃ እሱ ማጣት ለኔ በጣም ከባድ ነው እኮ። ለዛ ብዬ ብደውል ስልክ አነሳም ቴክስት አይመልስልኝም። በቃ እሺ እንዴ አንተ እግዚአብሔር ይስጥ። የእውነት ከልብ አመሰግናለሁ። እንደዚህ ወደ ቤት ማምጣት ራሱ አንድ ነገር ነው እንዴ። እኔ ምንም በቃ ማለት እኔም ልክ አይደለሁም። በቃ ራሴን እያመመኝ ነበር ምናምን። እሺ ና አንተ ሶፋ ላይ ተዘጋጅ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ።